ጀብር ሃሌሉያ። ጳውሎስ ላይ ፊልጵስዩስ ላይ ያለው ቃል ነው መነሻ ጥቅሳችንና ጳውሎስ ክርስቶስን አገኝ ዘንድ ክርስቶስን ስለማግኘት አይተናል እና ክርስቶስን የምናጎላ ሰዎች መሆን አለብን። ክርስቶስን የምንኖር ሰዎች መሆን አለብን። ክርስቶስን የምንገልጥ ሰዎች አለብን። እነዚህን ሶስት ነገሮች ክርስቶስን የማጎላ፣ ክርስቶስን የምገልጥ፣ ክርስቶስን የምኖር ሰው መሆን አለብን እና ሁሉ ነገራችን በዚህ ማንነት ውስጥ በሌላኛው ማንነት ውስጥ መኖር አለብን። ለዚህ ሚስጥር ጳውሎስ ይናገራል። ኃይልን በሚሰጠኝ በክርስቶስ ይላል ሁሉን እችላለሁ። ይህንን የሚያስኖረው ኃይልን የሚሰጥ ክርስቶስ አለ። ስለዚህ ነው ይህንን መማር አለብን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ጳውሎስ ይህንን ሁሉን ነገሮች ኃይልን በሚሰጠኝ በክርስቶስ ውስጥ ማድረግን ተምሬያለሁ። እያንዳንዱን ጉዳይ ነገር ውስጥ ምን መማር አለብን? በክርስቶስ ማድረግ፣ በክርስቶስ መኖርን፣ በእያንዳንዱ ነገር ክርስቶስን የማጎላ ክርስቶስን የምገልጥ ሰው መሆንን ጌታ በዚህ ይስጠን። ይሄ ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እንደምችል ምን ብያለሁ? ተምሬያለሁ የሚለው ፊልጵስዩስ ምዕራፍ 4 ከ11 እስከ 13 ላይ ይናገራል እና ይሄ ተምሬያለሁ የሚለው ወደ አዲስ ነገር፣ ወደ አዲስ ሁኔታ፣ ወደ አዲስ ከባቢ ሁኔታ ውስጥ መጥቻለሁ እያለ ለምን በተፈጥሮ ይህንን ልክል ላገኝ አልችልም። በራሴ ችሎታ በራሴ ሞቲቬሽን ራሱ አልችልም። የኔ ሞቲቬሽን የትም አያደርሰኝም። ግን ኃይልን የሚሰጠኝ ክርስቶስ አለ። በሱ ይህ ክልል አለኝ። ወደዚህ ክልል ውስጥ መጥቻለሁ። ወደ አዲስ ሁኔታ ውስጥ መጥቻለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላልና ተምሬያለሁ ይላል። በእያንዳንዱ ነገር ተምሬያለሁ። ስለዚህ አንድ ነገር ብዬ ጨርሳለሁ። ክርስቶስን በማመን ከተለወጥን በኋላ ወደ ክርስቶስ ውስጥ ወደ ክርስቶስ አካል ውስጥ እንድንገባ ተደርገናል። አንድ ሰው ጌታን ካመነ ዳግም ከተወለደ በኋላ የአካሉ ብልት ነው፣ የክርስቶስ ክፍል ሆነናል። በአካል ውስጥ ወደ ክርስቶስ ውስጥ ገብተናል። የአካሉ ክፍል ሆነናል እና ይህንን ተምሯል ጳውሎስ። ክርስቶስ እንዴት ያለ እንደ ህይወቱ ክርስቶስን ወስዶታል። ክርስቶስ እንዴት እንደሚኖር ፊልጵስዩስ ላይ ይናገራል እና ክርስቶስን የሚያጎላ እንደሆነ ይናገራል። ክርስቶስን እንዴት እንደሚያተርፍም ይናገራል። ክርስቶስን አተርፍ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። በቤተ ክርስቲያን ህይወት እንዴት መኖር እንዳለብን ይህንን ሚስጥር ጌታ ያስተምራል። በእያንዳንዱ ነገር ኃይልን በሚሰጠኝ በክርስቶስ ነው የምኖረው። በራሴ አይደለም፣ በራሴ ጉልበት አይደለም፣ በራሴ ብርታት ሳይሆን ኃይልን በሚሰጠኝ በክርስቶስ ሁሉን እኖራለሁ።